ሶስት ነገሮችን ከሰዎች ደብቅ። ኢብኑል ጀውዚ ረሕመቱላሂ ዐለይህ እክቱም ዐኒ ናሲ ዘሀቡክ ወዚሃቡክ ወመዝሀቡክ ይላሉ። ምን ያህል ገንዘብ እንዳለ፣ ምን ንብረት እንዳለ፣ አላህ ባንተ ላይ የዋለውን ኒዕማ ለሰዎች አትናገር። ወዚሃቡክ ቀጣይ እቅድህ ምን እንደሆነ፣ ከዚህ በኋላ ምን ማድረግ እንደምትፈልግ፣ እንደዚህ ቤት ሊገዛ ነው፣ እንደዚህ ላደርግ ነው፣ እንደዚህ ልሆን ነው እያልክ ለሰዎች አታውራ። ወመዝሀቡክ ርዕዮተ ዓለምህን፣ ፍላጎትህን፣ ምን እንደምትወድ ምን እንደምትጠላ ለሰዎች አትግለጽ። እነዚህን ሶስት ነገሮች ለሰዎች በመንገርህ ውስጥ የምታተርፈው አንድ ነገር ብቻ ነው። እሱም ሐሰድ፣ ምቀኝነት። ሁሉም ልብ እንዳንተ መልካም አይደለም። ሁሉም ሰው ንጹህ ንያ ላይኖረው ይችላል። አንዳንዱ እጅግ በጣም የሚያምር ፊት ያሳይህና ከበስተጀርባህ ደግሞ በጣም ብዙ ሸሮችን ሊያስብ ይችላል። በጣም ብዙ ልቦችን የሚፈታተን አደገኛ ኃጢአት ሐሰድ ነው፣ ምቀኝነት ነው። ዩሱፍ ዓለይሂ ሰላም በልጅነቱ ያየውን ህልም ለነቢዩላህ ያዕቁብ ሲነግራቸው ነቢዩላህ ያዕቁብ እንደ አባትነት የመከሩት አንድ ትልቅ ምክር ነበር። ያ ቡነየ ላ ተቅሱስ ሩእያከ ዐላ ኢኽወቲክ፣ ልጄ ሆይ አሁን የነገርከኝን ህልም ለወንድሞችህ እንዳትነግራቸው፣ ፈየኪዱ ለከ ከይዳ፣ መጥፎ ሴራ ያሴሩብሃል። ሰላም ዓለይኩም።